ውዴ ምግቡን አልወደድከውም እንዴ? አይ አዲስ ባለ ትዳር እንክብካቤ አታብዢበት፣ በኋላ እናቱ ትመስይዋለሽ። አይ ተመችቶኛል ውዴ፣ ስለጠገብኩ እጄን ታጥቤ ልምጣ። ብላ እንጂ ሂዱ። እየበላሁ ነው። ለመገጣጠም አንቺ እኮ ለእሱ አትገቢው ማለት የኔ ነበር መሆን የነበረብሽ። ግን ምን ዋጋ አለ? ቀደም ታማኛለህ። መቼም ያንተ አልሆነም፣ ልሆንም አልችልም። ብታርፍ ይሻላል። ምን ነው ባልሽን እኮ ያጣበስኩሽ እኔ ነኝ። ረሳሽው? ከአንተ ጋር ቀድመን ተዋወቅን እንጂ አልተዋደድንም። ሳሚ ግን የኔ ጓደኛ ነበር። እኔ ነኝ ያስተዋወቅኳቸው። ታዲያ የሚጠበስ ለማለት የፈለኩት ነገር በደንብ ገብቶሻል? ታማኛለህ ዱ። እኔ ሳሚን በጣም ነው የምወደው፣ በጣም ነው የማፈቅረው። ፍቅር ምናምን አትበይ። ቆይ እኔ ከሱ ቀድሜ የኔ ሆኝ ብልሽ እምቢ የምትያት መሲ? እኔ ትምህርቴን ውጤቴን ለማስተካከል እዚህ እዛ ሰኔ ቀደመኝ። ቆይ ፍቅር ቀድሞ በጠየቀ ነው እንደሚመስልህ? ጨዋታ አረከው እኮ። አታስመሲ። ሳሚ እንደማትወጂውና ለገንዘብ ስትይ እንደቀረብሽው በደንብ ነው የማውቀው። ቆይ እሱ ከኔ በምን ተሽሎ ነው እኔ ነኝ ያልሽ? እኔ ማንንም አናኩም። ብንቅማ ኖሮ አንተ እዚህ ባልተገኘ ነበር። ታማኛለህ ዱ። ድጋሚ ስለኔ ፍቅር ስታወራ እንዳላይክ አዋርድሃለሁ። ተረጋጊ እንጂ ቆንጂት። አንተ አሁንም እየበላህ ነው እንዴ? ምን ላድርግ በእናትህ። እኔ እኮ እንደ ሕፃን ልጅ የሚጣፍጥ ነገር ካገኘው ቁንጣን እስኪ ይዘኝ ነው የምበላው። በል ወጠረ በልተህ በኋላ መተንፈሻ እንዳታጣ። ቆንጆ ምሳ ሲገኝማ ጥግብ እስክትል መብላት ነው እንጂ። እህል ሲበዛ ጭንቅላት ይደፈናል ትለኛለች እናቴ አይደል? ጨምርልህ? ምን ነው ልጨምር አበዛሽ? እምትደፊበት አትሽ? አዎ ካንተ የተሻለ ቆሻሻ መጣ ያላገኘው። እቺን ምላስሽን እንዴት አድርጌ እንደማረጋጋት አውቃለሁ። አንጆ ከጨርስከን ሄዳ። አዎ ቃል ኪዳን ቆንጆ ምሳ ነበር። ውጪ ያመታጠቢያው ማዳምሽ ገና ነኝ። ምን አይ በደንብ አልበላሽ እንዴ? አይ ስለጠቀቅኩኝ እሺ እና ስመደስ ልላምጣሽ። ለራት ዳቦ ይዘራ። እሺ በቃ እሺ። ሰላም ወይ? ደህና እሺ። እኔ የምልህ ትዳር ግን እንዴት ነው? ደስ ይላል? አዎ በጣም እንጂ። በተለይ አብረው ከቆየው ሰው ጋር ደስ ይላል። አይ ጥሩ። እስካሁን ምንም የተለወጠብህ ነገር የለም ማለት? ምን ይለወጣል በለው? አይ ብዙ ሴቶች ከትዳር በኋላ ጸባያቸው ይቀየራል ሲባል ሰምቼ። አረ ቃል እንኳን አትቀየርም። እሱን ማን ያውቃል ብለህ ነው? በደምብ እኮ አንተ ታውቃታለህ። ቃል እንደሌላው አይነት ሰው አይደለች። ቃል አትቀየርም። አይ እንደሱ ከሆነ በጣም አሪፍ። ያጽናል ወንድሜ። አሜን። እንደሱ ነው የሚባለው። እኔ የምለው ግን እንዴ ለምን አታገባው? ኧረ በስመ አብ። ምንድነው? እኔ ምን አደረኩ? ምን ነው ደነገክ? ፈራ እንዴ? ቀላል ትዳርን ያልፈራው ሌላ ምን ልፍራ? ቆይ ለምን እንደው እንዲህ የሚፈራው? መቼም ለአንተ የኔን ቤተሰብ ታሪክ ደግሜ አልነግርም። ቆይ እናትህ ለአባትህ ታማኝ አልነበረችም ማለት ሁሉም ሴቶች ታማኝ አይደሉ ማለት ነው? ሴት ያው ሴት አይደል? ወንድም እኮ ያው ወንድ ነው። ይኸውልህ ሴጣን መልኩንም ጸባዩንም ሊቀየር ይችላል። ሴት ግን መቼም አትቀየርም። ያው ሴት ነች። ቆይ እናትህ ግን ለምን አባትህ ላይ እንደማገጠች ጠይቃት ታውቃለህ? አልጠየቅኳትም። ደግሞ መልሷን ለመስማት የሚሆን ጊዜም የለኝም። ለምን? ምክንያቱም ከዘበኛችን ጋር ለመተኛት ምንም በቂ ምክንያት ሊኖራት አይችልም። ግን እኮ እባክህ በቃ ስለ ሴት አናወራ።
እሺ ይልቅ ያ ከሰርኩ ያልኩትን ገንዘብ እንዴት አደረገው? ምንም ልመልሰው አልቻልኩ። ሚስቴ ምን ካወቀች ሳላማክራት ስላደረኩት ጣላኛለች። ተረጋጋ በቃ። እኔ ጋር አንድ መፍትሄ አለ። ምን? ክፍለ ሀገር ስራ አግኝቼልሃል። ስራው ደግሞ በ5 ቀን ውስጥ ያልቃል። አንተም ደግሞ ጠቀም ያለ ገንዘብ ታገኛለህ። በጣም አመሰግናለሁ ጓደኛዬ። ሁሌ በችግሬ ሳያት ነው የምትደርስልኝ። አራት አካብድ። ይልቅ ባለቤትህን አሳምን። በቃ ልሂድ ሳይመሽ። ቻው። በቃ በል ደውልልኝ፣ ተዘጋጅልኝ። ቻው። ቆይ ለምንድን ነው በድንገት ተነስቼ እሄዳለሁ የምትለው? እሺ ምን ላድርግ? ጠቀም ያለ ገንዘብ አገኝበታለሁ፣ ለዛ ነው። ታዲያ ለገንዘብ ብለህ ትተይ ልትሄድ ነው? እንደሱ አይደለም። የምሰራው ስራ ለአካባቢው ሰው ምን ያህል አስፈላጊ እንደሆነ ታውቂያለሽ አይደል? ቢሆንም ገና ከተጋባን 1 ዓመት ሳይሞላን ትተይኝ ፊልድ ልትሄድ ነው? እኔ ቤቱ ይበላኛል። ለእሱ አታስቢ፣ አይደብርሽም። ጆ እየተመላለሰ ይጠይቅሻል። ጆ ያንተን ቦታ ይተካል? አይ እንዳይደብርሽ አጫውትሻል። እኔ መሻጫዋሽ አጣዋልኩ። እኔ ጨዋታ አማረኝ ብዬሃለሁ። እሺ ምን ላድርግ? ምን ይሻላል? አትሄድ ቅር። እንደሱም አይሆንም። ታውቂያለሽ አይደለ? መሄድ አለብኝ ግድ፣ ለኛ ሲባል። ወይ አብሬ ልምጣ? አቧራና ፀሐይ ነው። ምን ሰሪያለሽ እዛ? አንተ ካለህ እኮ በቂ ነው። ሁለታችንም ተጉላልተን ይሆናል። የኔ አይበቃም? ደግሞ ቤቱስ ባዶ ይሁን? አንተ ከሌለ ያው ባዶ ነው። ከረበረሽ ደግሞ ቡና አፊ፣ ጎረቤትሽን ጥሪ። ገና ከሆኑ አሮጊቱኝ እያልከኝ ነው? ወጣትን እያልሽ ባለው አርቼ በኗት ተይምቴ ነው። ቃል ደግሞ መቀለድም አይቻልም። አንተ ቀልድ፣ እኔ ግን ከፍቶኛል። ቶሎ ነው የምመለሰው። ግፋ ብላ 5 ቀን ቆይ ነው። አይክፋሽ። እሺ ይልቅ እንተኛ። በጠዋት ነው የምወጣው። ሳሚ እወድሃለሁ። እኔም እወድሻለሁ። በቃ እኔ ልሂድ። በጊዜ መድረስ ይኖርብኛል። እሺ ምንድነው ደግሞ አትዘኝ። ጆዬ መጣ ይሻል። ዛሬ ጓደኛሽንም ትላት። እሺ ለእኔ ስለኔ አታስብ። እንደገባ ደውልልኝ። እሺ ደውልልሻለሁ። ሰላም ነው። እሺ አሜን። እሺ ቃል እንዴት ዋልሽ? ደህና። ምን ነው በጧት መጣ? ባልሽ የሰጠኝን ትዕዛዝ ለመወጣት ነው። ማለት ባልሽ አንድ አደራ ሰጠኝ። ለዛ ነው። የምን አደራ? እቃ አስቀምጦልሃል እንዴ? ሚስቴን እንደኔ ሆነ ጠብቅልኝ ብሎ ያለኝን አደራ ነው። እንደሱ መሆንም አልችልም። ቁርስ ነገር ነው እንዴ በላሽው? አዎ የቀረ አለ ላቅርብልህ? እኔ እኮ የሚገርምኝ የምላስሽ መርዘም ተሳደብ እንደ መጣው። አይ እኔማ ብቻሽን ስለሆንሽ ብቸኝነትሽን ልጋራሽ ነው አመጣጤ። እንደሱ ግን አይመስልም። እኔ ምለው ቤትሽ የመጣውን እንግዳ እንደዚህ ማድረግ ሁሌ ልማድሽ? እንዴት? እንዲህ በር ላይ ማስቆም ነው? አንተ ነህ እኮ በነገር ያስከኝ። ግባ።
ለማን ነው ደጋገመሽ የምትደውይው? የምትጠብቂው ሰው አለ እንዴ? አረ ለሳሚ ነው። ስደውልለት ይጠራል ግን አይነሳም። ቅርብ ሰዓት ተደዋውለን አውርተናል። በሰላም ገብቷል። ምን ገብቷል ማለት ነው? አዎ። እንዴት በሰላም መግባቱን አንገረኝም? ምን እባክሽ፣ እዛ እኮ ሀገሩ የቆንጆ ሴት ነው። ይሄኔ አንዴ ወደ ቀኝ አንዴ ወደ ግራ ሲያግራ ገብቶት ነው ያላነሳልሽ። ምንድነው ግር የሚለው? ምን ሆኜ ነው ቆንጆ ሴት ያላገባሁት ብሎ ነው። ምን እያልክ ነው? ቆንጆ አይደለሽም እያልከኝ? ኧረ እኔ አላልኩም። አልክ እንጂ። ምን ያለበት ዝላይ አይችልም አሉ። እንደዛው ነው ብሽ። ስማኝ፣ እኔን ቃል ኪዳንን በደንብ ታውቀኛለህ። ስለ እኔ ቁንጅና ለአንተ አልነግርህም። የኔ ባል ሳሚ አንተ እንደምትለው አይኑ አይቀላውጥም። ዘልዛል አይደለም፣ ጨዋ ነው። ተረጋጊ። እየተጫወትኩ ታውቃለህ፣ ከድሮም ጨዋታ ያምርብህ። ወዴ ነው በር ላስቆምሽኝ እኮ ብዙ ቆይሽ እንዴ? አዎ እኮ እዛ ላይ ፀሐዩ አንቺ እዛ ፋርማሲ መዋል ከጀመርሽ ጀምሮ ልክ ፀሐይ ሲነካሽ መቅለጥ ምትጀምሪ ነው አይመስልሽ? ምን ይደረግ የስራው ጸባይ ነው። ግን እንኳን መጣሽ፣ ጨቆኝ ነበር። ምን ነው ምንም የለም እንዴ? አረጀው አለ ብቻዬ ወሬ በጣም ነው የሚያስጠላው። ጨቆኝ ነበር። ነይ እንግባ፣ ይዞሽ ነው ያለውሽ። ተዋውቃት፣ ጓደኛዬ ነች ማይ። እሺ ጆ። ሙሉ ስም የለ? ዮሐንስ አለማየሁ። አዲስ ጓደኛሽ ነች? አረ ቆይተናል። እኔ እንዴት አላውቃት? አንተ ሳሚ ነህ እንዴ ሁሉን የምታውቀው? እና ማይ ስራ እንዴት ነው? ጥሩ ነው። አንቺ ትዳር እንዴት ይዞሻል? ታስታውቂያለሽ። አምሮብሻል እኮ። ጥሩ አድርጎ ነው የያዝሽ። እውነት ነው። ሳሚማ እያያዝ ይችላል። ምን ሴት እኮ እንዴት እንደሚያዝ እኔ ነኝ ያስተማርኩት። አንተ ሚስት ይዘሃል? አይ ፍቅረኛ ወይ እጮኛስ? አረ የለኝም። ምን ነው እና አይከብድም አንተ ሳትይ ስላያያዝ ማስተማር? ኤሌክትሪክ ያዝ እናልከኝ? አይ አይከብድም ነው ያልኩሽ። የቆጡን አውርድ ብላ የብብቷን ጣለቻሉ። ቆይ እኔ የምለው አማርኛ መምህር ነሽ እንዴ? አረ ፋርማሲስት ነኝ። ምን ነው? አይ አባባሉንም ነገሩንም በደንብ ትችይበታለሽ። አረ ወደድከው? እኔ ልሂድ መሰለኝ፣ ሌላ ቀን እመጣለሁ። ምን ነው አትጫወትም? አረ ቤት በኩል እናንተ ተጫወቱ፣ እኔ ነገ እመጣለሁ። ደግ አደረግሽ ጓደኛዬ። ቅጥል ነበር ያደረገኝ። የሆነ ጉረኛ ቢጤ ነው። እኔማ ራሱን ማይበት አንግል በጣም ነው የሚያስጠላኝ። ቆይ ምን አለውና ነው እንደሚኮፈሰው? ጉዳዩ ንብረት አይደለም። ሴት ልጅ በጣም አሳንሶ ነው የሚያየው። እንዳሻው የሚያደርገን ይመስለዋል። ተይው እሱን። አንቺ ግን እንዴት ነሽ? አለሁልሽ። ሄሎ አንቺ እስካሁን ተኝተሻል? ና ምን ነው ባል የለም ብለሽ እስከ ምሳ ሰዓት ትተኛለሽ እንዴ? ምን ላርግ ብለሽ ነው? ምን ላርግ ትላለች እንዴ? በይ ተነሽ። ነቃ ነቃ በይ። ደግሞ ስሚ፣ ትላንት ቤትሽ የነበረው ልጅ ማን ነበረ ስሙ? ጆን እና? አዎ ያሟል እንዴ? በሽተኛ ነው? ኧረ አይደለም። ምን ነው? አይ ከኛ ፋርማሲ የእንቅልፍ ክኒኖች ገዝቶ ሲሄዳቸው ነው። ምን ያደርግለታል? እኔ ምን አውቃለሁ። ብቻ ከባድ ጭንቀት ላለባቸውና መተኛት ላልቻሉ ሰዎች ነው የሚሰጠው። ወይ ለሰው ይሰጥ ይሆናል። ከሆነ ጥሩ። በይ ተነሽ፣ ነገ እመጣለሁ። ዛሬ ስራ ስላለብኝ ነው። እሺ ቻው። በቃ ምን ያደርግለታል? ቆይ ሄሎ ሳም፣ እንዴት ነው? አሁን ገና ነው የምትነሺው? አርፋጅ። ካላንተ እኮ ስለሚያስጠላ ነው የምተኛው። ታዲያ እንቅልፍ እኔን ይተካል? ወረኛ
ዛሬ ብተኛ ትናገረኛለህ? ስቀልድ ነው። ነቃ ነቃ በይ። እሺ ስራ እንዴት ነው? አሪፍ ነው። እኔ የምልህ ጆ የእንቅልፍ መድኃኒት ይጠቀማል እንዴ? ኧረ አይጠቀምም። ምን ነው? አይ ከጓደኛዬ ፋርማሲ የእንቅልፍ መድኃኒት ሲገዛ አይታው ነግራኝ እኮ። ለራሱ እንኳን አይሆንም። ምናልባት ለሰው ነው ይሆናል። በቃ ደውልልሻለሁ። ስራ ላይ ነኝ። ቻው። እሺ ቻው። ደውልልኝ በቃ። ለሴት የሚገባውን ክብር ላሳይሽ ስልሽ እምቢ አላልሽም? ዛሬ ማንነትሽን በደንብ አሳይሽ። ሰርፕራይዝ የምትወጂው ነው ይሄ? አረ ዛሬ እንዴት ነው እባክህ? ምን ነው ወይን ትወጂ የለን? አዎ ግን ምን ግን አለው? ወይን እንደምትወጂ ስለማቅ ነው ይዤልሽ የመጣው። ተሰክረኛ አስበሃል? ምን ነው ያሰክረኛል ብለሽ ፈራሽ እንዴ? ያንተ ወሬ ከተጨመረበት አዎ። ሁሌ በርሽ ላይ ጻፍ። ምንድነው ክለብ ሰርተሻል? ስላልጠበቅኩ ነው። ቆይ እኔን ነው ወይኑን ያልጠበቅሽው? ወይኑን? አይ አትፍሪ፣ ባልሽን አማክሬ ነው ያመጣሁልሽ። እሱንማ አወቅኩ እኮ። እንዴት አወቅሽ? ለአንተ ወይን እንደምወድ ነገር ያላቅም ብዬ ነው። እሱስ ልክ ነሽ። ልግባ ወይስ? አትመለስ፣ ግባ። እኔ የምልሽ እስቲ ይሄንን ወይን በብርጭቆ ቀርተሽ አምጪው። እሺ ተቀመጥ እስከዛ። እሺ እኔ የምልሽ ወይን ከመቼ ጀምሮ ነው የምትወጂው? ከልጅነቴ። ስትጠጪ ግን አላውቅሽም። አዎ ተማሪ እያለንማ ከሳሚ ጋር ሰውን ብቻ ነበር የምጠጣው። ይሄ ሁሉ ከየት የመጣ ፍቅር ነው ለወይን? ከእናቴ ነው። እናቴ ወይን በጣም ነው የምትወደው እና ልጅ እያለሁ ወይን ስጠጣ ትንሽ ታቀምሰኝ ነበር። እኔ የምለው ሁሌ ስለ እናት ሲነሳ ፊት ሲቀየር አያለሁ። በሰላም ነው? አይጠቅምሽም። ለምን? እስቲ ንገረኝ። ምን ልንገርሽ? ስለ እናትህ ምንም የሚናገር ነገር የለም። መናገር ካልፈለክ እሺ፣ ግን ለሴት ያለ ጥላቻ ከእናትህ ነው የመጣው። ቆይ ሴትን ለምን ትጠላለህ? ሴጣን ናት፣ አስመሰል። እየሰደብከኝ ነው? ለዚህ ነው ማውራት አልፈልግም ያልኩሽ። በአንድ ሴት ምክንያት ሁላችንንም መገመት ልክ ነው? ያው ሁላችሁም ሴት አይደላችሁ? ቢሆንም ቃል ወሬን ቀይር። እስቲ የሚበላ ነገር የለም? ቺፕስ ወይ የሆነ ጥብስ ነገር? ወይን እኮ ብቻውን ደስ አይልም። ካለ ልፈልግ ብዬ ነው። መጣ። እሺ ሄሎ ሳም፣
ምንም ነገር የለም። ሳልዘጋጅ ስለመጣ ነው። It's okay. ያሽ ምንድን ነው እየተደረገ ያለው? አንተ ሳሚ ደውሎልህ ለማውራት ስትወጣ ብርጭቆውን ቀየርኩት። አውቀን የደወልከው ማለት ነው? አዎ። ቆይ እኔን ክፍለ ሀገር ልከህ ሚስቴን በእንቅልፍ ክኒን ለማጥመድ መሞከር ይሄ ሁሉ ወጥመድ ነው ማለት ነው? ጆ እኛ እኮ ጓደኞች ነን። ቆይ ለምንድነው እንደዚህ የምታረገው? ለፍቅር ነው ወይስ ለበቀል? በቀል። ማንን ነው የምትበቀለው? ለሴቶች ያለ ጥላቻ ነው ወይስ እናትህ ለሰራችው ስህተት? ሴት ለሚባሉ ፍጥረቶች በሙሉ ሁሉን። ቆይ እናትህ በአባት ላይ ለምን እንደማገጠች ታውቃለህ? አውቃ ክብር ስላልገባትና ከማንም በላይ አንቀባሮ ያኖራትን አባቴ ከሱ ገንዘብ እንጂ ፍቅር ስላልፈለገች ስላልገባት። በቃ እናትህ ከአባትህ በቂ እንክብካቤና ፍቅር ብታገኝ ዘበኛችሁ ጋር የምትሄድ ይመስላል? ቆይ ምን ጎሎባት ያውቃል? ሁሉም ነገር እኮ በእጇ ነው። እሷ ግን አየህ፣ አንተም እንደ አንዳንድ ወንዶች ሴት ልጅ በገንዘብ የምትገዛ የቤት ዕቃ እንጂ ፍቅር የሚገባት ከፈጣሪ የተሰጠች ስጦታ መሆኑን ዘንግተሃል። ገንዘብ ሁሉንም ነገር ሊገዛ ይችላል፣ ፍቅርን ግን አይገዛም። ፍቅር የማይሸጥ የማይለወጥ ነገር ነው። ገንዘብ ስላለ በቂ ነው ማለት አይደለም። ይኸውልህ ፍቅርና ገንዘብ ሚዛን ላይ አይቀመጡም። ምክንያቱም እኩል ያልሆኑ ነገሮች አይወዳደሩም። እናትህ ፍቅር ስለገባት ነው እናንተ የናቃችሁትን ዘበኛ የመረጠችው። ፍቅርን ባለ ነገር አትመዝነው። ተነስታ አንድ ቀን እውነት የሴት ክብር ይገባ ይሆናል። ውጣ።